ሰላም ነሽ ወይ? አለሁ ደህና ነኝ። ደህና ነህ? እግዚአብሔር ይመስገን። ለዚህ ገብተሽ ስላየንሽ በጣም ደስ ብሎናል። ማንም ሰው እኔ ማናችሁ ምታችን ወንድ ደብድቦኛል ካላችሁ ከጎናችሁ ነው የምቆም። ማንም እኔ ጠላት የምለው ከሶሻል ሚዲያ ላይ ራሱ የተቀያየምኳት ሴት ብትመጣ የሆነ ነገር ሆኛለሁ ብላ ከመጣች ማዳመጥ አለብን ብዬ አስባለሁ። አንዳንድ ነገሮች ይኖራሉ። እኔ ጃኒ ፍጹም ሴት ናት ራሷንም አትልም፣ እኔም አልልም፣ ሁላችንም አንልም። ግን በቃ እንዴት ፍልቅልቅ የነበረች ልጅ በአንዴ እንዴት እንደሆነች አይተናል። እና በቃ ሴቶች በተለይ ተባበሩ። ሴቶች አንዱ ነው። ብዙ ነገር አለ፣ የማይወራ ብዙ ነገር አለ በቤተሰብና እንደዚህ ፍልቅልቅ ብለሽ ስላየን ደስ ተረጋግተሽ ለማንም መልስ ሳትሰጪ፣ ይሄ ልጅነት አይደለም። ይሄ እግዚአብሔር አምላክ የሆነ ነገር አድሎሽ ነው። ወይ ጸሎት አድርገሻል፣ ብቻ የሆነ ነገር አድርገሻል እና ምንም ለማንም መልስ ሳትሰጪ ቁጭ ብለሽ ጠብቀሽ በሆነ ሰዓት ላይ እንደዚህ ብቅ ያልሽው ነገር አንቺ ትችያለሽ። በቃ ሌላ ምንም ማለት አልችልም። በእውነት ትችያለሽ። ምን ያህል የአንቺን ሰዎች እንደምታከብሪ ከማንም ጋር ወጣሽ እኮ ቢዝነስ መሸከል ትችያለሽ። ጓገጭ እያልሽ እንደሌሎቹ እኔ ጃኒ ማለት እያልሽ እኮ ሲሉ ሰምተናል። ፉን ፉን ሲሉን ማለት እኮ ትችያለሽ። እና ይህ ከባድ አይደለም። ግን ተረጋግተሽ ምን ብለሽ ቤተሰቦችሽን አክብረሽ ምንም ነገር ሳትናገሪ እመጣለሁ ብለሽ ቪዲዮ ለቀሽ፣ በእኔም ደግሞ የሆነ ያለው ደህና ነኝ እያልሽ እኔም መሴጅ እያደረስኩ ነበርና ብዙ ወዳጆች ስላሉሽ አሁን ብዙ ነገር ይጠበቅብሻል። አደራ ስሜታዊ ሊያደርጉ ሊሰድቡሽ የሚችሉ በውስጥ ብዙ ነገር እናርግ የሚሉ ሰዎች ይመጣሉ። መጥተዋልም ስለማርክ ነው። እኔ ላይ አንዳንዴ ነው ሰዎች ስላሉ ሊያደርጉ ይችላሉ። እና ለአንቺ ምንድን ነው እንደ ታላቅ ወንድም ትንሽ በእድሜ ብትበልጭኝም የምዘግብሽ ምንድን ነው፣ አደራ ማንንም መልስ ሳትሰጪ ጨዋታ ብቻ። በቃ መወራት ይወራል። በቃ በጣም ዝናሽ ገኗል። አሁን በማታውቂው ደረጃ አንዳንዴ እውነት ነው የምልሽ ምክንያት አለው እግዚአብሔር ሲያነሳ ያንቺን ጥሩነት፣ ያንቺን መልካምነት፣ ያንቺ እውነት ከአንቺ ጋር ማን እንደሚቆም የዋ ስለሆንሽ ማለት ነው። ገባሽ? የትኛው ጓደኛሽ የትኛው ወዳጅሽ እንደሆነ አታቂ። ገባሽ? ሁሉም ወዳጅሽ ይመስልሻል። አንቺ ያ የዋህነት አይቼብሻለሁ። ሁሉም በቃ ጃኒ ያለሽ ሁሉ ጀልስ ነው። ሶሻል ሚዲያ እንደዛ ነገር የለም። አዛ ተምረሽበታል፣ እናቱ ተምረሽበታል። ስለዚህ ጃንዬ ያለውላ ጀለስ ሳይሆን ሳንጃ የሚሰጥም አለ። ስለዚህ እሷንም ማወቅ አለብሽ። ግን የአንቺን ደግሞ ንገሪን ማለት ንገሪኝ የምልሽ ምንድን ነው፣ ምን ተማርሽበት በዚህ ሁኔታ ላይ በዚህ ነገር ላይ ምን ተማርሽበት? ጃኒቸው ጨዋታ ነው የምንጫወተው። ለሱ ጠፍቶበት ይሆናል። እሺ የኔ እናት የኔ ቆንጆ ናዲ Thank you so much, guys. Thank you. Ananiye እናት Thank you, guys. ቴንክ ዩ ሶ ማች በጣም አመሰግናለሁ። ወሬን አስጠፋችሁብኝ በጊፍት